ሀይሚ ሁለት አመላሽ ያርገኝ አኮራሻለሁ። ብቻ በጣም አመሰግናለሁ። በጣም ደስ ብሎኛል እና ሁላችሁንም ደግሞ በዚህ አጋጣሚ ሰፖርት የምታረጉኝ ሰዎች ከክላስሜት የጀመራችሁ ሰላም እንዴት ናችሁ? ማህሌት ነኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ለየት ባለ ቪዲዮ ነው የመጣሁት። የሆነ ስጦታ ተሰጥቶኛል እና በጣም ደስ ብሎኛል እና ለምን ለእናንተ ሼር አላረጋችሁም ብዬ አስቤ ነው። በጣም ደስ ስላለኝ ማለት ነው። እና ስጦታው ደግሞ ምንድነው ይሄ እንትን ከዩቲዩብ ጋር የሚገናኝ ነገር እኔን ሰፖርት ለማድረግ ፈልጋ ነው የሰጠችኝ እና በጣም ደስ ብሎኛል። እንዴት ነው አሁን አንዳንድ ሰው ደግሞ የሆነ በቃ ዩቲዩብ እኮ ተስፋ ያስቆርጥሻል ምናምን ይሉኛል። አይኖ ለኔ ያስበው ነው ግን በቃ እንደዛም ስትባል ምናምን ደግሞ የሆነ ተስፋ እንቆርጣለን ማለት አንዳንዴ በቃ በቃ ምናምን ነገር እላለሁ። አንዳንዴ ደግሞ ሰፖርት የሚያደርጉ ሰዎች አሉ በጣም በቃ ሞቲቬት ያደርጉኛል ምናምን። እንደነሱ አይነት ሰዎች ደግሞ በቃ በደንብ ጠንክሬ እንድሰራ እንድቀጥልበት ያደርጉኛል እና ሀይሚ ደግሞ ከነሱ መሀል አንዷ ናት። በጣም ሰፖርት አድርጋኛለች እና ምን እንደሰጠችኝ ቆይ ላሳያችሁ። ሁለቱንም ነው የሰጠችኝ። ከፍቻ አይቼዋለሁ። ቆይ ላሳያችሁ ለእናንተም። ጓደኞቼ ነው ቅረጹኝ ምናምን ብዬ በጣም አስቸግራቸው ነበረ። አሁን ግን ብዙም እንደዚህ በቃ ቁጭ ብዬ የምቀረጽበት ቪዲዮ ምናምን ሲሆን በቃ አልቸገርም። ዝም ብዬ እቺን አስቀምጬ መቀረጽ እችላለሁ ማለት ነው። ልክ እንደዚህ ማለት ነው አርጌ እንትን ማለት እችላለሁ። እንደዚህ አርጌ ሳላመሰግናችሁ አላልፍም። በእርግጥ ጓደኞቼ አሁንም ታስፈልጉኛላችሁ። እንደዚህ እየተንቀሳቀስኩ የምቀረጽበት ቪዲዮ ምናምን ሲኖር ታስፈልጉኛላችሁ። ግን እንደዚህ እንትን ቁጭ አርጌ አሁን እንደምሰራው አይነት ቪዲዮ ምሰራ ከሆነ ግን እንደዚህ አርጌ እንትን ማለት እችላለሁ። በሰልፊም ከፈለኩኝ ደግሞ ልክ እንደ ሰልፊ ስቲክ ይሄንን እንደዚህ እየተጠቀምኩኝ እንትን ማለት እችላለሁ፣ መቅረጽ እችላለሁ ማለት ነው። እና በጣም በቃ ለኔ በጣም ትልቅ ነገር ነው። ማርያምን በጣም አመሰግናለሁ። ከዛ ሌላና ዋነኛው ነገር ደግሞ ማይክ ዋየርለስ ማይክ ተሰጥቶኛል። ያው እዚህ ጋር ሀይሚ ይላል እንደው ይሄ ቻርጂንግ ቦክሱ ነው። ያው እዚህ ጋር ማይክ ያለ ማለት ነው። ከስልኬ ጋር በዚህኛው ነው ኮኔክት ማድረገው። ይሄኛው ረሲቨሩ ነው። እዚህ ጋር ሰክቼ ኮኔክት አድርጌ በዚህኛው ብሉቱዝ ምናምን ማብራት አይጠበቅብኝም። በቃ ይሄኛውን ተጠቅሜ በጣም በእርግጥ እንደዚህ ልክ እንደዚህ ነው የምጠቀመው ማለት እንደዚህ ሪካርድ አድርጌ ምናምን ነው በኋላ እንትን እምለው ነበርና በጣም ይሄኛው ካለ ግን ምንም አያስቸግረኝም። ዝም ብሎ በቃ ቀጥታ ስልኬ ላይ እንትን ሪካርድ ስለሚሆን ቮይሱ በማይክ ቀጥታ ነው የሚገናኘው። ስለዚህ አያስቸግረኝም ማለት ነው። እዚህ ጋር ደግሞ ሌላም ቻርጀሩ አለ ኬብል ማለት ነው። ራሱን የቻለ ኬብል አለ እዚህ ጋር። እቺም አይ ቲንክ የአይፎን ይመስለኛል ካልተሳሳትኩኝ። ረሲቨሩ ላይ እሱ ጋር ሰክቼ አይፎን ስልክ ላይ ለማገናኘት እንድጠቀምበት መሰለኝ እና በጣም ነው ደስ ያለኝ። ገና ሳልጀምር በደንብ በርትቼ እንድሰራ እያረገችኝ ነው ሀይሚ ማለት ነው። በጣም ነው ማመሰግንሽ። አመሰግናለሁ ብያታለሁ። በደንብ እንደውም አላልኳትም በአካል ስንገናኝ ምናምን በጣም በቃ ብዙም አመሰግናለሁ ምናምን አላልኳትም ደስ ብሎኝ ስለነበር። በጣም አመሰግናለሁ ሀይሚ ሁለት አመላሽ ያርገኝ አኮራሻለሁ። ብቻ በጣም አመሰግናለሁ። በጣም ደስ ብሎኛል እና ሁላችሁንም ደግሞ በዚህ አጋጣሚ ሰፖርት የምታረጉኝ ሰዎች ከክላስሜት የጀመራችሁ ቤተሰቦቼ ሁላችሁም በጣም በቃ ሰፖርት ታረጉኛላችሁና ምን ነው ዛሬስ ምናምን አትለቂም እንዴ ምናምን ትሉኛላችሁ የሆነ ፋይናል ሰሞን በነበርኩበት ሰዓት ላይ ምናምን እና በጣም አመሰግናለሁ ለሁላችሁም። በጣም አመሰግናለሁ። አሁን በቃ ሁሉንም ነገር አሟልቻለሁ። የቀረኝ አንድ ነገር ብቻ ነው። ጓደኞቼ ሁላችሁም ታውቃላችሁ ምን እንደሆነ እሱን ኮሜንት ላይ ገስ አድርጉ። ብቻ
የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩኝ። ቻው